የሚገርም ነገር እንግዲህ እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምትተኛው እባብ ሲተኛ ይሄ ከሌለው እንዴት ነው የሚተኛው? ይሄ ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። የማየት አቅሙ ደካማ ነው። የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛው ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ ነው። የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። እጅ ሳይኖረው እግር ሳይኖረው ዛፍ ላይ ይወጣል፣ አየር ላይ ይበራል፣ ውሃ ውስጥ ይዋኛል። ናሽናል ጂኦግራፊ ጋር ሂድና እባብ ውሃ ውስጥ ሲዋኝ ይኸው በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። የኃይል ሴንተሩን ስለሚያውቅ ቶሎ ቶሎ ኢንቨስትመንት ይዛጋ። ምንድነው የሌለ? እንደ እባብ ልባሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣቅቶ አትቀመጥ። ዲሴብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ ያለ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው አለ። እሱን ይኸው አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ልብ ካለ ይበቃል። ልብ የለው ስማ ነገር ሰው ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም የሚወጣው፣ በልቡ ነው ሰው የሚወጣው። የምትይዝበት እጅ የምትረቅጥበት እግር ባይኖርህ፣ የምትደገፍበት ነገር ባይኖርህ፣ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው፣ የሌለውን ነገር ለማምጣት አይደለም የሚያጉረመርመው፣ የሌለውን ነገር ፍለጋ አይደለም ጊዜ የሚያባክነው። አንድ ነገር ያውቃል። የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ ያላቸው፣ እሱ የሌለው ነገር ይበዛል። ጆሮ የለውም፣ የአይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን የሚገርም አሳዶ ይውጣል። እንደ እባብ ልባሙን ማለት በሌለ ነገር ተስፋ ቆርጣ አትቀመጥ። በሌለ ነገር ተስፋ ቆርጣ ተንኮታክቶ አትቀመጥ። ይኸውልህ ሰንካላነት አይደለም አንተ የሌለ ነገር፣ ይኸውልህ ጉድለት አይደለም። የእግዚአብሔር የመስሪያ አደባባይ ነው።